እሺ ዛሬ የምናየው ቦሎ አፕ ላይ እንዴት ጌም መጫወት እንችላለን የሚለውንና ጋምብል እንዴት ማድረግ ይቻላል እና ሌላም ደግሞ እዚህ ቦሎ አፕ ላይ ካርድ አለ የሆነ የሚሰጥ ካርድ አለ። ያ ካርድ ምን ስናደርግ ነው የሚሰጠንና እንዴት ነው እኛ ማድረግ ያለብን የሚለውን እናያለን ማለት ነው። ስለዚህ ከዛ በፊት ግን ይሄንን አፕ አውርዳችሁ ስላልጀመራችሁት አፕዴት የተደረገውን ሊንክ ኮሜንት መስጫ ቦታ ላይ የመጀመሪያ ኮሜንት መስጫ ቦታ ላይ አስቀምጥላችኋለሁ። ዳውንሎድ አድርጋችሁ ከኛ ጋራ መቀላቀል ትችላላችሁ። አይዳችንን እዚህ ጋር እናስቀምጥላችኋለን። ስልክ ቁጥርም አለ። ስለዚህ ከኛ ጋር ተቀላቅላችሁ በስራው መስራት ትችላላችሁ። በጣም አሪፍ አፕ ነው። እንግዲህ አፑ በጣም በፓርቲም በላይቭ መስራት የሚችሉት ለወንዶችም ለሴቶችም እኩል ታስክ የሚሰጥ አፕ ነውና በጣም አሪፍ ነው እና አውርዳችሁ ዳውንሎድ እንዳደረጋችሁት እዚህ ጋራ ምትላለች እሷን ትነካላችሁ። ከዛ በኋላ ከዚህ ጋራ ቢካም ውስጥ ሚል ይመጣላችኋል። ቢካም ውስጥ እንትነኩና አይዲያችንን ታስገባላችሁ። ከዛ አሻራ ትሰጣላችሁ። በዛ መንገድ እንግዲህ ስለ አሻራ ሰጣጥም ስለ ሌሎች ስለ ታስክ አሰራር ስለ ሁሉም ነገር የሰራሁት ቪዲዮ አለ። እነዛን ቪዲዮ ማየት ትችላላችሁ። ስለዚህ በዚህ መንገድ ካወረዳችሁ በዚህ መንገድ ከፍታችሁት አይዲ መሙላት ነው ማለት ነው። ስለዚህ ዛሬ እስቲ ጋምብል ምንድነው ስለሚለው እናየው። ጋምብል ማለት ይሄው እንግዲህ እንደ ቁማር ነው አይደለም የሚቆጠረው፣ እንደ ቁማር ነው የሚቆጠረው። ይሄው እኔ በኋላ እሷ እንደዚህ ብላይ ተጫውቼ ኮይን ያለቀብኝ እንዳትሉ ማለት የሚወልድላችሁ ከሆነ ነው የምትጫወቱት ጋምብል ማለት ነው። ጋምብል ማለት ኔትወርክ አሪፍ ሲሆን ኔትወርክ ሲኖራችሁ እዛም ሰው ጋራ ኔትወርክ ሲኖር በጣም አሪፍ ኔትወርክ ባለበት ሰዓት ስትጫወቱ ተጠቃሚ የምትሆኑበት ጊዜ ይሆናል ማለት ነው። ስለዚህ እንዴት ነው መጫወት የምንችለው የሚለውን እንየው እስቲ። እዚህ ጋራ ጊፍት የምትለው ውስጥ እንገባለን። ጊፍት የምትለው ውስጥ ገባን። እዚህ ስር ሰዎች እንግዲህ እንዳያችሁት አሁን እኔ በዚህ ሰዓት ሰው ስለሌለ ብቻዬን ስለሆንኩኝ አንድ ሰው ብቻ ነው ያለው። እዚህ ስር እንግዲህ ሸገር ያለበትን ቦታ አይታችኋል። እሱ ስር ወንበሩ ላይ ያሉ ሰዎች ወይም ይደረደራሉ እዚህ ስር ማለት ነው። ስለዚህ ያን የምትፈልጉት ሰው ላይ ጋምብል ለማድረግ የሰዎቹን ትነካላችሁ ማለት ነው። ስትነኩ ቢጫ ነገር ነው የሚበራው። አሁን እኔ ስነካው ይሄው ቢጫ በራ፣ ሳጠፋ ጠፋ። ወይም ደግሞ ሁሉም ሰው ላይ ጋምብል ማድረግ ከፈለጋችሁ እዚች ጋር ያለችዋን አያችኋት፣ እዚች ጋር ያለችዋን ታበራታላችሁ ማለት ነው። ያው ሳጠፋው ጠፋች፣ ሳበራው በራች ማለት ነው። እሷን ትነካላችሁ ሁሉም ሰው ላይ ለማድረግ ከፈለጋችሁ። አንድ ሰው ሁለት ሰው ሶስት ሰው ላይ ከሆነ ደግሞ ሰዎቹን ትነካላችሁ። ቢጫ ቢጫ ነገር ይበራባችኋል። ከዛ በዛ መንገድ እዚህ ጋራ ከፈለጋችሁ ላኪ ውስጥ ትገባላችሁ። እዚህ ጋር 120 አለ። ግን ላኪ ውስጥ ብትገቡና እንደዚህ 54 አለች። 54ን እንዲነክታችሁ እንዴት ታደርጋላችሁ? እዚህ ጋራ እንግዲህ ሴንድ ትላላችሁ ማለት ነው። ሴንድ ስትሉ እንደዚህ ይሄዳል ማለት ነው። ጋምብሉ ኔትወርክ ካለ ይሄዳል ማለት ነው። አሁን እኔ ጋር ምንም ማለት ኔትወርክ ስለሌለ በዚህ ሰዓት አይሰጠኝም ማለት ነው። ስለዚህ በዚህ መንገድ ጋምብል እያደረግን በጋምብል ራሱ በጣም መስራት እንችላለን ማለት ነው። ግን ምንድነው ኔትወርክ ይፈልጋል እንዳልኳችሁ። እንደገና ቁማሪም ነው። በተለይ በቃ ኔትወርክ በጣም አሪፍ ኔትወርክ ሊኖራችሁ ይገባል። ስለዚህ በዚህ መንገድ ጋምብል ማድረግ ይቻላል ማለት ነው። ሌላ ደግሞ ጌም ነው የምናየው። ጌም እንዴት ነው የምንጫወተው? እስቲ እንግዲህ ጌምን እዚህ ጋር እንነካለን። እዚህ ጋር እንግዲህ እንደምታዩት የምትፈልጉትን ጌም ትመርጣላችሁ ማለት ነው። የምትፈልጉትን እኔ ግን ብዙ ጊዜ ሰዎች ሲጫወቱ የማየው ኦሽን የሚባለውን ጌም ነው። ስለዚህ እሱንም መጫወት ትችላላችሁ። ያው እንግዲህ እኔን አሁንም እንደነገርኳችሁ ጌም ማለት ቁማር ነው። ይበላችኋልም ይሰጣችኋልም። እንግዲህ በቃ ሲሰጣችሁም ይሰጣችኋል። ግን ደግሞ ሰጥቶኛል ብላችሁ አሁንም ደጋግማችሁ ወደውን የምትጨዋወቱት ከሆነ የሰጣችሁን ይወስድባችኋል። ምንድነው የምታደርጉት? ቢያንስ ምንድነው በቃ ቢያንስ ከአንድ ቀን በኋላ ከሰጣችሁ ማለት ነው እንዴ እስከ 1 ሚሊዮን ምናምን የሚሰጣችሁ እስከ 5 ሚሊዮን የሚሰጣችሁ ሰዎች አሉ። ግን ምንድነው ዛሬ ከሰጣችሁ ነገን ትተው ከነገ ወዲያ እንደዛ በቃ ከሁለት ቀን ምናምን አልፎ እንደዛ ይጫወታሉ። ለምን አረሳስቶትና ትቶት ነው የሚጫወቱት ማለት ነው። ምክንያቱም የሰጣችሁን መልሶ ነው የሚወስድባችኋል። ለዛ ጌም ለመጫወት እንግዲህ እንዳልኳችሁ ቁማር ቢሆንም ኔትወርክ ያስፈልጋል። ኔትወርክ በጣም አሪፍ ኔትወርክ ሊኖራችሁ ይገባል ጌም ለመጫወት። በዛ መንገድ ጌም መጫወት ትችላላችሁ። የምትፈልጉትን እዚህ ጋራ ፍሩት አለ፣ ፊሽ አለች፣ ብዙ አይነት ጌሞች አሉ።
ከነሱ እንግዲህ እናንተ መርጣችሁ የፈለጋችሁትን መጫወት ትችላላችሁ ማለት ነው፣ የምትችሉትን። ስለዚህ በዚህ መንገድ ጌም መጫወት ይቻላል። እንዳልኳችሁ ጌም ቁማር ነው። የሚበላችሁ ከሆነ ይበላችኋል፣ የሚሰጣችሁም ከሆነ ይሰጣችኋል። እናንተ በቃ የእሱን እንትን ካወቃችሁት በቃ ትጫወታላችሁ። የሚጫወቱ ሰዎችና በጌም ብቻ እዚህ ፕላትፎርም ላይ በጌም እና በጋምብል ብቻ የሚሰሩት አሉ። በቃ ምንም ሆስት ሆነው በጋምብልና በጌም ብቻ በጣም ቫሪያል እንደዚህ እንትናቸውን ሌቭላቸውን አሳድገው በጣም በቃ እንትን ብሎ አክቲቭ ሆነው የሚሰሩት አሉና ለዛ በዛ መንገድ መስራት የሚፈልግ እንደዛ መስራት ይችላል ማለት ነው። ስለዚህ ዛሬ እንግዲህ ሌላ የምናየው ነገር ምንድነው? ካርድ እዚህ ፕላትፎርም ላይ ካርድ አለች። ያቺ ካርድ እኛ ምን ስናደርግ ነው የምትሰጠን ስለሚለው ነው። ያቺ ካርድ እኛ ኤክስቼንጅ ስናደርግ ነው የሚሰጠን። ወይም ደግሞ እናንተን እኔ ለምሳሌ እኔ በእኔ ስር ያሉት ሰዎች ኤክስቼንጅ ሳደርጋቸው ይሰጠኛል። እነዛ ሰዎችም በእኔ ስር ያሉትን ሰዎች ለመጀመሪያ ጊዜ ኤክስቼንጅ ሲያደርጉና ወደ ሌቭል 3 ሲገቡ ያንን ካርድ ይሰጣቸዋል ማለት ነው። ያ ካርድ እንግዲህ ከፕላትፎርም የሚሰጥ ስጦታ ነውና ካርዱ በቃ እስከ 30 እስከ 40 ምናምን እስከ 50 ምናምን ሊሆን ይችላል። ስለዚህ ያንን ካርድ በአሪፍ ኔትወርክ ጋምብል ካደረጋችሁት በትንሹ በጣም በቃ ብዙ ነው የሚወርድላችሁ ማለት ነው። ኔትወርክ ከሌለው እንደነገርኳችሁ ለምንም ነገር ዋጋ እንደሌለው ነው የምነግራችሁ። ኔትወርክ ካለ ግን ያ ካርድ ለራሱ በጣም ይሰጣል እና ኤክስቼንጅ ስታደርጉ ነው ኤክስቼንጅ ስታደራርጉ ወይ ስታደርጉ ይሰጣል ማለት ነው። ያንን ካርድ እንደ ስጦታ እንደ ማበረታቻ ይሰጣል ፕላትፎርሙ። ስለዚህ እኛ ደግሞ በአሪፍ ኔትወርክ ጋምብል እያደረግን እንዲወልድልንና ተጠቃሚ እንድንሆን ማድረግ ነው አይደለም የሚጠበቅብን። ስለዚህ በዛ መንገድ እስቲ እንዴት ነው ጋምብል የምናደርገው እንዲሆን ሌስቲ ጊፍት ውስጥ እንግባና እዚህ ጋራ ባግ ውስጥ እንገባለን። እንግዲህ እዚች ጋር እንደምታዩት ባግ አለች። ባግ ውስጥ ገባሁኝ ግን ምንም የለም። አያችሁት? እኔ ጋር ምንም የለም። ለምን በቃ አሁን በዚህ ሰዓት አልተሰጠኝም ካርዱ። ቢትኖር ግን እዚሁ ጋራ ትቀመጥ ነበረ። ቁጥር ምናምን አላትና ላው ላይ ያ ቁጥር በቃ ቢያንስ 50 ካርድ ተሰጥቷቸዋል ምናምን ይላልና ቁጥሩ ያስቀምጣል ራሱ ላይና በዛ መንገድ እንግዲህ በእኛ ስራ ያሉትን ሰዎች ነክተን የቁጥራቸውን ብዛት ምናምን አይተን እንግዲህ በዚህ ስርም እንግዲህ የሰው ብዛት እንግዲህ እንደምታዩት አለ 77 10 5 1 ምናምን ብለው አለ አይደለ? በዛ መንገድ ነክታችሁ ሴንድ እያረጋችሁ ጋምብል ማድረግ ትችላላችሁ። በዚህ መንገድ በአሪፉ ጋምብል መጫወት ትችላላችሁ። በተለይ ኔትወርክ ያላችሁ ሰዎች አረ እንዳታስመልጡ ራሳችሁን። ጋምብል ጌም ምናምን ተጫወቱ። በጣም አሪፍ ነው ወላሂ፣ እሱ ነው የሚያዋጣው ማለት ነው። ስለዚህ በዚህ መንገድ እንግዲህ ስለ ቁማርና ስለ ጌም አጨዋወትና ስለ ጋምብል አደራረግ አይተናል ማለት ነው። ቆይ ግን ይሄን ቪዲዮ እያያችሁት ለምንድን ነው ላይክ ማታደርጉልኝ? ለብዙ ሰዎች እንዲደርስ ላይክ አድርጉልኝ። እንዲሁም ኦንላይን ስራ ፈላጊ ወንድምና እህቶቻችን ጋር ይደርሳል ማለት ነው። እኔንም ማበረታታት ይሆንላቸዋል። በዛ መንገድ እንግዲህ የዛሬ ቆይታችንን ጨርሰናል ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም የስራ ጊዜ ይሁንላችሁ። ቻው።